ዮናስ ስንታየው እባላለሁ። አሁን ላይ ተማሪ እንዲሁም በትርፍ ሰዓቴ ሌላ ነገር የምማር እንዲሁም ደግሞ ሶሻል ሚዲያ ላይ የምንቀሳቀስ ሰው ነኝ። እንዲሁም ደግሞ ህልሜን ለማሳካት ብዙ ደረጃዎችን የሄድኩኝ እንዲሁም ደግሞ አሁን ላይ እየሄድኩ ያለሁኝ እንዲሁም በዛሬው ቪዲዮ የቀን ውሎዬን አንድ ላይ እንውላለን ማለት ነው። አሪፍ ቆይታ እንደሚኖረኝ ተስፋ አደርጋለሁ። ወደ ውሎዬ እንሂድ። በብዛት 12 ሰዓት ልነሳ እችላለሁ ትምህርት ካለኝ። እንዲሁም ደግሞ አንዳንዴ ትምህርት ከሌለኝ ደግሞ አርፍጄ ልነሳ እችላለሁ። ግን በብዛት ከ1 ተኩል እስከ 2 ሰዓት ባለው ጊዜ ነው የምነቃው። በረዶ ብዙ ጠቀሜታ ነው ያለው። ግን ከጠቀሜታው በላይ ራሴን ለማነቃቃት የምጠቀምበት ትልቅ ነገር ነው። በጣም ነው አይስ ፊቴ ላይ ሳረግ የምነቃቃው ማለት ነው። ቀጣይ ጂም ነው የምንሄደው። ድሮ ላይ ማታ ነበር የምገባው። አሁን ላይ ግን ጠዋት ነው የምገባው ማለት ነው። አምሽቼ ስለምገባ ስለማይመቸኝ ማለት ነው። እናም ደግሞ ጠዋት ላይ መስራት ፊሊንጉ በጣም ደስ ይላል። ስለተመቸኝ ነው ጠዋት የምሰራው። እውነት ነው፣ ለስፖርት ዋናው ነገር ምግብ ነው። አሁን ላይ እሱን ባላሟላም ግን ለራሴ ድክመት መፍጠር ስለማልፈልግ ዲሲፕሊንድ ለመሆን ጂም በየቀኑ መግባት አለብኝ። ግን በወድም ባልወድም ያው ግዴታ ማሟላት አለብኝ። በቅርቡ አሟላለሁ ብዬ አስባለሁ። አሁን ጉዞ ወደ ትምህርት ቤት ይሆናል ማለት ነው። ፈተና ነው፣ ፋይናል ፈተና። አሁን ላይ ፋዘር ቤት እየተማርኩ ነው ያለሁት። ያው አንድ ቀን ቁጭ ብዬ በሰፊው አወራለሁ ማለት ነው፣ ብዙ ነገር ስላለው። ግን ፋዘር ቤት እየተማርኩ ነው። በዛሬው ሩቲኔ ማለት ነው
ቪዲዮ ሶሻል ሚዲያ ላይ ቪዲዮ ለመስራት አስቤ ነበር፣ ግን በጣም ስለተጣበበ ጊዜ አልቻልኩኝም ማለት ነው። አላደረኩትም፣ ግን በንጋታው አድርጌዋለሁ። ቪዲዮውን ማየት ከፈለጋችሁ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። እንዲሁም የዛሬው ሩቲናችን ይህን ይመስላል ማለት ነው። ቆንጆ ውሎ እንዳደረገን ተስፋ አደርጋለሁኝ። እንዲሁም ራስ ላይ ትኩረት ማድረግ በጣም ያስፈልጋል እያልኩኝ ራሴ ላይ ትኩረት እያደረግኩኝ ነው። አንድ ሰው ሜንሽን ላድርግላችሁ ይሄን ሩቲኔን በጣም እንደዚህ እንዳደርገው ያደረገኝ አሽተን ሆል ይባላል። ኢንስታግራም ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ የሚንቀሳቀስ አንድ ሶሻል ኢንፍሉዌንሰር ነው ማለት ነው። ከፈለጋችሁት አስቀምጥላችኋለሁ ቪዲዮ ካየከው በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ፣ በሌላ ውሎ፣ በሌላ አዲስ ነገር እንገናኝ ማለት ነው። አመሰግናለሁ ስለተከታተላችሁ።